ስለ ልጄ ስለ ልዑል ስለ ልጄ ነው እያወራ ያለሁት። በደንብ ግልጽ ነው እኮ። ታዲያ እኔ ትናንትና የተፈጠረው ነገር አይቻለሁ፣ ግን ላይክ ምክንያቶች ፈጥረሽ አብርሃም ጋር ለመሄድ እየሞከርሽ ነው እንጂ ያለሽ መሰለኝ። እኔ ልጅሽ የእውነትም ይጠፋል መሰለኝም። ሲጀመርም ሲቀጥልም ደግሞ ያንቺ ልጅ በመጥፋቱ ለምንድን ነው ተጠያቂ መሆነው? ይሰራልኛል ተጠያቂ የምትሆኚ። ከዚህ በፊትም እኔ ምንም የማውቀው ነገር የለም ብለሽ ልጄን ለመደበቅ አንድ ሁለት ስትሞክሩ አይቻለሁ። ሶ ድጋሚ ውሸት አልፈልግም። ምን ውሸት ይዋሽሻል? ታኔ ምን ይሰራልኛል? እንዴት ነው ከናቱ ካንቺ ነጥየው ራሴ ጋር ለምንድን ነው ላደርግ የምችለው? አብርሃም ወደ እኔ እንዳይመጣ የምታደርጊበት መንገድ ሊሆን ይችላል ይሄ ነገር። ግን አንቺ እሱ ማመን ካቃተሽ በቃ አይምጣ። እኔ አትምጣም ብየዋለሁኝ፣ ግን ደግሞ ልጄ ማየት ፈልጋለሁ ብሎ በሰበብ አስባቡ ቤቴ እንደሚመጣ ታውቂያለሽ። እኔ ጋር እንዳይመጣ የምታደርጊበት ምክንያት ሊሆን ይችላል። ከዚህ በፊትም እንደዚህ ነበር እያደረግሽ ነበር። ማላቀው ነገር እንድትሆንጅኝ አልፈልግም በመጀመሪያ። ከዛ ባለፈ ልጅ ሄደ የሆነ ቦታ ሄደ ይሄን ያህል እንዴ ይሄን ያህል ቀላል ነገር ነው እንዴ? ልጅ እኔ ጋር ወይም ደግሞ እንደዚህ ብድግ አድርጌ እኔ ዝም ብዬ የምወስደው ለምንስ ብዬ ምንስ ይጠቅመኛል ብዬ ነው የምወስደው? የራስሽ ልጅ እኮ ነው። ነገርኩሽ፣ የምታደርጊበትን ምክንያትማ ነገርኩሽ። እኔ አብርሃም እኮ ደኔ እንዲመጣ እኮ ያንቺ ልጅ መውሰድ አይጠበቅብኝም። ኦሬዲ እኮ መጥቷል። እኔ ጋር እኮ ነው ያለው አይደል እንዴ ሩታ? ልብሽ ግን ማመን ልጄን አምጡልኝ፣ ልጄ ልዑል ፈልጋለሁ፣ አምጡልኝ፣ ካስቀመጣችሁበት አምጡልኝ እያለች ነው። ከእንግዲህ ሩታ ከትላንትና ጀምራ ዘራፍ እያለች ነው። ሁሌ እንዳለች ነው። ሲጀመር አዲስ አይደለም። የሆነ ሰሞን ላይ የቤት ልጅ ሆና ነበር፣ ግን ወደ ቦታው ተመልሳለች። ልጄን አምጡልኝ እያለች ነው። እኔ የገረመኝ የእሷ ልጅ ቆይ እንዴት ነው ኢትዮጵያ ውስጥ ህግ የለም? ሰው ልጅን ያከለ ነገር ዝም ብሎ መውሰድ ይቻላል እንዴ? ከእናት ዝም ብሎ ይተወሰዳል? ደግሞ የገረመኝ ነገር አብርሃምን የሚያክል ትልቅ ሰውየው ወሰዳችሁ ብላ የቡዜ ቤት በር ለመሰበር ደርሳ የገባች ሴትዮ ፈለጋ የገባች ሴትዮ ዛሬ ለልጇ ሲሆን ምን ነው ካሜራ ደቅና 2 ቀን ሙሉ ልጄን አምጡ እያለች ነው። እንዴት ነው እንደዚህ ነው እንዴ? አብርሃምን እንደፈለግሽው ለምን ልዑልን ሄደሽ የማትፈልጊው? አሁን መፈለግ የነበረበት አብርሃም ነው ወይስ ሕፃን ልጅ ነው? ልጄን አምጡልኝ፣ ካስቀመጣችሁበት አምጡልኝ። በቃ ልጄ ልዑል እፈልጋለሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ልጄ ልዑል ካስቀመጣችሁበት አምጡልኝ። በቃ ሁሌ የምትለው ይሄ ነው። ከትላንትና ጀምሮ ከእንግዲህ ተራ ባልና ሚስት ተራ በተራ እየጠራች አምጡ። ሄርሜላ ደግሞ ያንቺ ልጅ ምን ያደርግለታል? ቆይ እኔ ከሁሉ ነገር የምትገርመኝ ነገር ደግሞ እኔ 100% እርግጠኛ ነኝ የምትለው ነገር የሆነ ጦንቃ የመሰለ የሰው አእምሮ ውስጥ ገብታ እርግጠኛ የምትለው ነገር እኮ ነው። እርግጠኛ ከሆንሽ ታዲያ ሄደሽ አትወስጂም እንደ የሄርሜላ ቤት ታውቂያለሽ? እርግጠኛ ነኝ ካልሽ እኮ በቃ ሄደሽ ልክ እንደ ልማድሽ በሩ ሰብረሽ ገብተሽ መውሰድ ነው። አለቀ። ምን በር መስበር ላንቺ አዲስ ነገር አይደለም፣ የተለመደ ነገር ነው። ገብተሽ ሰብረሹ መውሰድ ነው። የቡዜ ቤትም ታውቂያለሽ፣ የአብርሃም ቤተሰብ ቤትም ታውቂያለሽ። እዚህ ቁጭ ቆመሽ ልጄን አምጡልኝ ዘራፍ ከምትይ እዛ ሄደሽ ልጅሽን መውሰድ ትችያለሽ እኮ። ቡዜ ቤቷን ካልሆነች ይኸው ቤተሰቦቿ ቤት ወስዳ ሊሆን ይችላል። እሱ ራሱ እውነት ከሆነ ነው፣ እውነት ጠፍቶብሽ ከሆነ ነው። የሆነ ድራማ አስበሽ ካልሆነ ነው። እውነት ልጅ ጠፍቶብሽ ይሁን ሌላ ይሁን ደግሞ የሰይጣን ሐሳብ ይዘሽ ከሆነ ይሄ የሚያውቀው ፈጣሪ ነው። ያንቺ እኮ እውነታና ውሸት ራሱ